አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የአልጋ እንደዚሁም የውስጥ በር የታምቡራታ በር ቲቪ ስታንድ ነው ማለት ነው። እነዚህ ሶስቶችን ነው ኢንሻአላህ የምናየው ማለት ነው። ስንት በስንት ነው፣ እንደዚሁም ስንት ብር ነው የተሰራው አልጋው፣ ቲቪ ስታንዱ፣ እንደዚሁም ታምቡራታ በሩ። ከዚያም ቀጥሎ ደግሞ ፍራሹ እንደምታዩት ፍራሽም አለ። ፍራሹንም ለምሳሌ ስንት እንደተገዛ ጠቅላላ ደመርመር አድርገን ወይ እናንተ ደምራችሁት የምናየው ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እሺ ወደ ቪዲዮ ስናልፍ እንግዲህ ኢብራሂም አልጋው ስንት በስንት ነው የሚለው በጣም ለየት የሚል ዲዛይን ነው። ካሁን በፊት እኔ ሰርታችሁት አይቻለው አንተም ሌሎችም ማለት ነው። ዲዛይኑ በጣም የሚመች ነው፣ ለየት የሚያለ ነው። በቃ ያሻሻላችሁ ቤታችን ያለውን አልጋ ልታስጠሉን እኮ ነው። እሺ እስኪ አልጋው ስንት በስንት ነው? አልጋው ሜትር ከ50 ነው። ማሻአላህ። ዲዛይኑ ያንተ ምርጫ ነው ወይስ የነሱ ምርጫ ነው? ዲዛይኑ የሰው ምርጫ ነው። እዚህ ጋር ያሻሻልነው ነገር አለ እንጂ ለምሳሌ እዚህ ጋር ይሄን ሙሉ ነበር። ከሙሉ እኛ እንደገና ይችን እቃ ማስቀመጫ ኮስሞ አውጥተንላት ነው። በእኔ ሀሳብ ተስማምተው ነው ይሄን ያችን ትመስላለች። ማሻአላህ ዲዛይኑ በጣም የተለየ ነው። ካሁን በፊት ሰርተው እኮ አታውቅም እንደዚህ? የለም ሌሎችም የሰርተው አይቻላውም። ካሁን በፊት ተሰርታ አታውቅም። እዚህ ተገጣጣሚማ ነው ተነቀነ እኮ ይነቀላል፣ ይገጣጣማል። የት ጋር ነው የሚነቀለው? እዚህ አካባቢ ለምሳሌ የዚህ ይሄ ለብቻ ይለያል። ይሄ እንደዚህ ማለት ነው። እዚህ ጋር ነው የሚገጣጣመው። አሁን ይሄ ቤት ሄዶ ሲገጠም እዚህ ጋር በቡለን ይታሰራል። ይሄ ልክክ እንዲል ማለት ነው። አሁን ሌሎቹ እኮ እዚህ ጋር ቁርጥ ስለሆነ እንደዚህ እንትን ያለ ስለሆነ ይታያል። ይሄ ግን ሙሉ ነው። ሙሉ ወጥ ነው ማለት ነው። ራሱ ይወጣል። እሱም አሁን ስታስገቡት አይቻለሁ። ይሄ ይወጣል። ከተቻለ በማጠፊያ ማድረግ ይቻላል። ይሄንን ማለት ነው። ማውጣትም ይቻላል። ከፈለገ ማጠፊያ ማድረግ ይቻላል። እንደገና ውስጡ ክፍት ነው። መሀል ላይ እቃ ማስቀመጫ ሰውየው ቢፈልግ ይችላል ማለት ነው። እዚህ ውስጥ ላይ እንደዚህ አይነት ነገሮች ይጠቅማል። አንዳንድ ነገሮች ለምሳሌ ሜትር ከ50 ነው። አሁን ባለው ዋጋ ለምሳሌ ስንት ብር ነው የተሰራው? ይሄን አልጋ የጨረስን እንድነው ወደ ቲቪ ስታንዱና ወደ አልጋዋ ብቻ 40 ሺህ ብር ናት። 40 ሺህ ብር ማለት ነው። ስለዚህ አሁን ባለው ዋጋ አልጋ ለምሳሌ እዚህ አይነት አልጋ እዚህ አይነት ዲዛይን እናሰራር ብለው ካሰቡ በ40 ሺህ ብር ከፍራሹ ውጭ ፍራሹ እንደመራችሁ በ40 ሺህ እንዳይመስል ማለት ነው። ፍራሹሳ ስንት ነው የተገዛው? ፍራሹ ባለ 24 ነው የሚባለው። ይሄ ባለ 24 ከሆነ 20 ሺህ ብር ነው። 20 ሺህ ብር ከሆነ ይቀንሳል። ሰላም አለይኩም ሰላም። ሰውየው ማሰው ስለዚህ እና 20 ስንት ነው የተገዛው አልከው? ይሄን እንትን ነው 21 ሺህ የዚህ ከባለ 24 ከሆነ እንደገና ባለ 20 ከሆነ 18 ሺህ በ18 ሺህ እና 21 ሺህ 3 ሺህ ብር ልዩነት አለው ማለት ነው። ስለዚህ አልጋው ጋር ሲደመር ስንት ይመጣል ማለት ነው? አጠቃላይ የዚህ ሲደመር 61 ሺህ ብር ማለት ነው። 61 ሺህ ብር በቃ እንደዚህ ሙሉ ልቅ ብሎ በ61 ሺህ ብር እስከነ ፍራሹ ማለት ነው። እሺ ቲቪ ስታንዱ ወደዚህ ስንመጣ እቺ ሜትር ከ50 ናት። እቺ ሙሉዋ ማለት ነው ሜትር ከ50 ናት። እቺ 9500 ብር ናት። ዋጋው 9500። እዚህ ጋር ተከፋሽ ናት። እቺ ተከፋሽ ናት። እቺ እንደዚህ ጋር ተከፈታለች። 3 ተከፋሽ አለ ማለት ነው። 3 ተከፋሽ አለ። እዚህ ጋር ስንመጣ ደግሞ ብረቱ ሲላይ ይደራለች። ይሄኛው ያስፈልገው ሆኖ ነው ምንድነው? ለምሳሌ አሁን የዚህ ማለት ነው አንዳንድ ነገሮች የዚህ ምቾትና የዚህን እና ይብለን ነው። አሁን ይሄ አሁን ለምሳሌ እስከዛሬ ይሄ ምን ጊዜ የሚሰራ ይሄ ነው። በዚህኛው አንድ ጊዜ አስተዋውቀናል። ግን የዚች አሁን ሰው አይችልም የሚል ሀሳብ ሰጥተውኛል። ከባለፈው ላይ ይሰበራል ምናምን ነገር ያን ግን ማንኛውም እቃ ደህናው ከሆነ ያው ደህና ነው፣ ሞኝ ከሆነም ያው ሞኝ ነው። ዋጋ ቀነስ የሚያደርገውን እየተገጠመ ነው ይባላችሁ ማለት ነው። አዎ እንጂ ያን ምንም ችግር የለም። ግን ሲያውን ሰዎቹ ይሄን ተጠቅመው አይተውት ይሄንን ይገጠም ባለበት አሁን መገጠም ይችላል። ይሄን እንደዚህ እንዲያለ ማለት ነው። ካስፈለገ ያ መገጠም ይቻላል ማለት ነው። ምንም የሚል ነገር የለውም። የሚቆረቆር ምን የሚል ነገር ስለሌለው ምንም የለውም። በቡለን ይሄ ቡለን በቃ
የምታስረው የምትፈታው ቡለን ነው። እዚህ በቡለን ስለሆነ ይሄ ብቻው ራሱን ችሎ ኋላ ይገጠማል። ስለዚህ አይተውት ደስ ካላቸው ከተመቻቸው ይገጠማል፣ ካልተመቻቸው ይቀራል። ግን አሁን ይሄ ምቾቱን እያየኸው ነው። በጣም ነው የሚመቸው። ምንም አይነት እንትን አያስፈልግም። ይሄ ግን ደግሞ ሳብ ሲያደርጉት ይዘው ነው ማለት ነው። ስንት ብር ነው ያልከው? ይቺ 9500 ብር። 9500 ብር እንደዚህ ጽድት አድርጎ ሰርቶ ያስረክባቸዋል ማለት ነው። መቆሚያዋም ማሻአላህ እቺም ትለያለች። በጣም ነው የምትለየው። ጥንክርና አለው ይሄ መቆሚያው። ይሄ ምን ችግር የለበትም። ወፍራም የፈለገ ቢሆን በጣም ወፍራም ነው። ስለዚህ በ9500 እንደዚህ አሳምረት ትሰጣቸዋለህ ማለት ነው። እሺ የታምቡራታ በሩሳ የዚህ ከለሩም ደግሞ በጣም አሪፍ ነው። ቆሻሻ ራሱ ይታመናል። ይሄ ከለሩ ያው የራሳቸው ምርጫ ነው። በእነሱ ባሉት መሰረት ነው የተሰራው ለሁሉም ማለት ነው። 3 ብር ነው የዚህ። ለምሳሌ አሁን ስንት ገብቷል አንዱ ብር? ይቺ 9000 ብር ናት። 9000 ብር ቁልፉ ብቻ እኮ እዛ ላይ ስለደረሰ ያው ገብቷል። አሁን ይሄ ቀጣይ ያለው በዚህ ዋጋ ላይ ሆን ይችላል። ቁልፉ እየጨመረ ሲሄድ ያለ አንድ ቁልፍ ብቻ አይደለም ሌላውም ዕቃ እየጨመረ ነው። ልክ እንደዛው ስለሆነ የዚህ ብቻውን ሲሆንና እንደገና አልጋ ዲባብ በጥቅሉ ሙሉ ዕቃ ጋር ሲሆን ደግሞ ይለያል ዋጋው ማለት ነው። ስለዚህ አሁን ታምቡራታ ብር 9000 ብር አሁን ባለው ዋጋ ለምሳሌ ቢያዙ 9000 ትሰራለህ። 9000 ብር አንዱ ዋጋ 9000 ብር ያው ማሻአላ በጣም ነው የሚያምረው። በሩ ያው ሁለቱ አንድ አይነት ናቸው። ይቺ ቁመቱ ምኑ ችግር የለውም። ያን ችግር ማለት ምንም ቢሆን ከዚህ የተለየ ስለማይሆን ቁመቱ ቢረዝም የሚጨምረው ነገር የለም፣ ቢያጥር የሚቀንሰው ነገር የለም። ቢያንስም አንድ ኤምዲኤፍ ቢተልቅም አንድ ኤምዲኤፍ። ስለዚህ አነሰ ተለቀ ምንም ችግር የለውም። ያው ቁልፍ በደረጃ አንዱ ይገጠምላቸዋል። ቁልፍ ያው እዛው ነው እንጂ ደረጃ አንድ ነው የሚገጠመው። ደረጃ አንድ ይገጠማል። ደረጃ አንድ ቁልፍ ጋራ ሙሉ ቁልፍ ጋር 9000 ብር ማለት ነው። እዛው ወስደን ምን ነገራት ነው እኛው ነው። ማሻአላ በጣም የሚያምረው እንግዲህ እንደምታዩት በ9000 ብር የታምቡራታ በር እንደዚህ ጽድት ተደርጎ ይሰራል ማለት ነው። የሶስቱም አንድ ሰው ነው የብቻ ነው? የሱ አንድ ሰው ነው፣ የዚህ አንድ ሰው ነው። ማንኛው ነው ማንኛው? ይሄ አንድ ሰው ነው፣ እሱ አንድ ሰው። ይሄ አንድ ሰው፣ ይሄ ሁለቱ ደግሞ አንድ ሰው። ቪዲዮ እንዳይቀርብ ችግር የለም። ያዋችኋል የሚያውቃችሁ ሰው የምታስተላልፈው ነገር አለ? እዚህ ላይ ማስተላለፍ የምፈልገው እኔ እንግዲህ ላሜራ ብቻ የምሰራ የሚመስላችሁ ብዙ ደንበኞች አሉ። እሺ ብዙዎችም የሚያውቁ እኮ በላሜራው ነው እንዲያውቁ ያው ብዙ ጊዜ እናላስተዋውቅም። ይሄ የተሰራውን ካሳያቸው የሚሰራውን ወደዛ እንግባና አይ ላሜራውን የፈርኒቸሩን ካዩ እንደገና ፍራሽም ደግሞ አንድ ላይ ማዘዝ እንደሚችሉ ፍራሽም አንተው ታቀርባለህ? አሁን እዚህ ጋር የተቆረጠ አዲስ ኮሚዲን ነው። ቆይ ጥያቄ አለኝ። አሁን ለምሳሌ አናልጋው ኮሚዲን የለውም። ኮሚዲን ጋራ ቢሉሳ ስንት ብር ነው የሚሰራው? የዛ ኮሚዲን ነው ጋር ቢሉ የዛ እነዚህ ራሳቸውን ችለው 4500 ብር ነው የሚሰራው። አንዱ ማለት አንዱ 4500 አንዱ 4500 ሁለቱ 9000 ብር። ስለዚህ አሁን ያን አልጋ እዛ ላይ ኮሚዲን ጋራ ሁለት ኮሚዲን ጋራ ቢሆን ስንት ሊሆን መሰለ? 9000 ሲጨምር 40 ሺህ አይደል ካልከ እና 40 ሺህ ብር ነው። 9000 ሲጨምር 49000 ብር ማለት 49000 ብር ያስጨምራል ማለት ነው። ኮሚዲን ካለው እነዚህ እርግጠኛ ታውቋቸዋላችሁ ያስባለሁኝ ከአልጋው በጎንና በጎን የሚሆኑት ማለት ነው። ስለዚህ እነዚህ ከተጨመሩ 49000 ብር። አልጋው ብቻ ከሆነ ደግሞ እሱ 40 ሺህ ብር። እንደምታዩት እዚህ ታምቡራታ በር እየተሰራ ነው። የራሱ ለመጀመሪያ ጊዜ ያየው እንደዚህ ሲመጣ ዘመናዊ ማሽን ነው። ማሻአላ በመዶሻ መምታት ምናምን የለም። አሁን ሚስማሮችን ነው የሚመታው። እንደምታዩት እንግዲህ በውስጥ በራችሁ እንደዚህ እየተደረገ ነው የሚሰራው ማለት ነው። ስለዚህ ኢብራሂም ላሜራ ብቻ ሳይሆን የሚሰራው የታምቡራታ ወይም የፈርኒቸር ውጤቶችንም ይሰራል። እንደምታዩት ላሜራም ካላችሁ እንግዲህ እስከዛሬ ታስተዋውቅለት ነበር። እንደምታዩት ማቴሪያሉም ቀርቧል፣ ሰውየውም ቀርቧል፣ ሁላቸውም ቀርበዋል ማለት ነው።
ስለዚህ እንግዲህ ኢንሻአላህ እንደተለመደው ስልክ ቁጥሩን ኮሜንት ላይ አስቀምጣለሁኝ። ላሜራም ይሁን እንደዚሁም አልጋ፣ የውስጥ በር፣ ቲቪ ስታንድ የተለያዩ ነገሮችን መስራት ስለሚችል አዛችሁት ኢንሻአላህ በታማኝነት እንደ እስከዛሬው ማለት ነው። ወደ ጊንባ ናቸው እነዚህ ወደዛ የሚሄዱ ናቸው። አቃስታ መስመር ማለት ጊንባ ከደሴ 70 ምናምን ኪሎ ሜትር ወደዛ ተጭነው የሚሄዱ ናቸው። ስለዚህ እንግዲህ አገር ሰላም ከሆነ የትም ቦታ ሄዶ መስራት ይችላል ማለት ነው። አሁን እንግዲህ ወሎ ውስጥ አካባቢ ላይ እንደምትሰሙት ጊንባ እና አቃስታ አካባቢ እሱን ሊያደርስ እያዘጋጀን ማለት ነው። አንዲት የቻናል ቤተሰብ አዛው ነው። ስለዚህ ሌሎቻችሁም አይታችሁ ስራውን በታማኝነት ምንም አይነት ነገር ሳያጉዳብን የሚያደርስላችሁ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁ ሼር በማድረግ ወሎ ጊራና ቲዩብን አበረታቱላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።